የሚዲያ ባለሙያ ኖብ የሚል ነገር ይኑርህ፣ የመቃወም ባህሪ ይኑርህ። ሁሉን እንደዳር አህያት ህዝባችንን በኢኮኖሚ እያደቀቅነው ነው፣ በስነ ልቦና እያደቀቅነው፣ በሰብአዊ እየገደልነው ነው። ድርጅት ውስጥ እቆያለሁ ካልክ የጊዜ ጉዳይ ነው እንጂ ታልቃለህ። የአማራ ህዝብ እንደ ህዝብ ይዋረዳል። ይባሰ እናንተ በድላችሁት ዘርፈ ነው፣ ገለ ነው፣ አሳደ ነው። ያለቀ ያልቃል እንጂ የአማራ ህዝብ ነፃ መውጣቱ አይቀርም። ፖለቲካ ዓለም ውስጥ ሰጥቶ መቀበል ነው። ግቨን ሴክ ምን ሰጥተው ምን ተቀበል። እኛ አይደለም ነገር ያልተመቻቸ ነገር ስለነበር ነው የወጣሁት። ሀዛም እንደ ግል ሲያሳድ መንግስትን ተጠግቼ ራሴን የመከላከል እንትን ውስጥ ገብቻለሁ። መስጠት ሳይሆን መንግስት ጋር ቁጭ ብሎ ለመደራደር የሚያስችል ቁመናን ቅርጽ እንዲኖራችሁ እናንተ የውስጥ ችግራችሁን ፈታችሁ ምን መሆን አለባችሁ? ማህተሙን ስታምፕ አድርጎ በቢሊዮን ዶላር መበደር ይችላል። አንተ ምን ህዝብ አይደለም። ተረጋግተና እንደማመጥ መነጋገር ያለበትን አካል ቢነጋገር የህዝብ ስቃው ቢበቃው ማርክ ልጅነስ ስለተባለ ህዝባችን ምንም አይነት ሚዲያ ላይ መናገር አልፈልግም። መነጋገሩ ይሻለናል። አምንጠፋፋ መነጋገሩ ይሻለናል። እንደ ዘር ካምንጠፋ አንድም ካኛ በላይ የሞተ የለም፣ የቆሰለ የለም። መናገር እችላለሁ። በ3 አመት ውስጥ አሞራ የበላው የኛኑ ነው። አንዴው ምንም አትልፋ። ገደል የሚገባው ብዙ ነገር እናውቃለን። እኔ ተባባሪ መሆን አልፈልግም ለብልጽግና። ነገር ግን ሀገሬን ወዳታለሁ። ምንድነው ሀገር ማለት ነው? መከላከያ ሰራዊት እመነኝ። አማራ አሸንፎ ሊገዛው አይችልም። እነግርሃለሁ። አሸንፋለሁ ብዬ አላምንም። ልታሸንፈኝም አትችልም። እኔም እኔ እዛው ማንም ላይ ሴራ አልሰራም ብዬ ነው። እያንዳንዱ እኔ ከወንድሙ ማሩ ጀምሬ አስገድጄ ላስገባው እችላለሁ። በጉልበት አይደለም፣ እጄ ላይ ባለው ፈንጅ ነው እያልኩ ያለሁት። አችልም። እኔም ልወድቅ እችላለሁ፣ ልወድቅ ትችላለህ፣ ግን መሸናነፍ አይኖርም። እርግጠኛ ሁኜ መናገር የምችለው ማለት ነው። ቁጭ ማለት መነጋገር መጀመር አለብን። በተለይ አማራው እየገደለው አማራ ህዝብ በላይ የሚጎዳ ማንም የለም። እስካሁን በ3 አመት ውስጥ ያየሁት ይሄን ነው። ህዝባችንን መከራ ውስጥ ጣልን እንጂ አንድም ሌላ አካል የተጎዳ ማንም የለም። ገደል የበላው እንዴት ይጠራው? ኧረ አይጠቅምም። ቢያንስ እኛ ብናጠፋ የሚከስበት ቦታ አለው። እናንተ ወደ ማን ሂዶ ይክሰሳችሁ? ያረጋልን ይቅርና እኔን መከራከር አትችሉም። ፖለቲካ አይደለም ነው የምሰራው፣ መረጃ ነው የማወጣው። መረጃ አልነካውም። እስካሁን አሁንም ስናገር መረጃ አልነካውም። በማስረጃ እያስደገፍኩ ልመጣብህ እችላለሁ። ያኔ ድንጋጤ ውስጥ ትገባለህ።